ወጥመድ እኮ ነው ያለብን። ወጥመድ ስላችሁ በጣም ወጥመድ። እኔ ውስጥ ከኔ አገንስት የሚሰራ አእምሮ አለኝ። እኔ ወደ ቀኝ ስል ወደ ግራ የሚጎትተኝ አትችልም፣ አስቀያሚ ነህ፣ ሰው አይወድም ይለኝ እኮ አለ። አያችሁ፣ ለፍርሃት እኔ ማሰብ አይጠበቅብኝም። ዲፎልት ነው፣ ራሱ ይፈራል። ገደብ አልባ የአምላክ ኃይል አንተ ውስጥ እያለ ያንተ ሰውነት ትሪክ ያደርግሃል። ኃይልን ጨርሳል፣ ማን ያዟል፣ ረፍተኛ ብላ ጠጣ ይልሃል፣ ያስቆመሃል። ተሰማውና ታርፋለህ። ስቄት ከፈለጋችሁ ስቃይ መምጣት አለበት። አሁን የሌላችሁን ነገር እንዳለ አድርጋችሁ ማመን ትችላላችሁ። የምትችሉ የነቃችሁ አምላክ አለልኝ ብላችሁ የምታስቡ ከሆነ ነው። ዓለም ግን እንጂ የለሽም፣ ብር የለሽም፣ ሰው የለሽም፣ ምናምን የለሽም ይልሻል። ዛሬ ምናምን ዓመት ቅሊንጦ ቁጭ ብዬ ሰው መጥቶ ሴሚናር ላይ ስታደም ሳይ ካላችሁበት ትመጣላችሁ። ግን እኔ ቁጭ ብዬ ለ3 ሰዓት ለ2 ሰዓት ያደረግኩትን ታደርጋላችሁ በቀን። የነቁ ሰዎች ኢማጂኔሽን አላቸው፣ እምነት አላቸው፣ ስነ ምግባራቸው በጣም ሃርድ ነው። ያዩትን ነገር ለጊዜያዊ ስሜት ብለው ወደ ኋላ አይሉም። ያዩትን ያደርጉታል። ያደረጉት ሁኔታ ይሆናል። ምን አይነት ሁኔታ? መልካም ሁኔታ። የእያንዳንዳችን መልካም ሁኔታ ይለያያል። አንዳንዱ ኢማጂን የሚያደርገው ልጅ መውለድ ነው። አንዳንዱ ገንዘብ መያዝ ነው። አንዳንዱ ሞቲቬሽናል ስፒከር መሆን፣ አንዳንዱ መጽሐፍ መጻፍ ነው። ስታንኳኩ የሚከፍት አምላክ አለ። የምታንኳኩት ግን በሀሳብ ነው። እሺ፣ ሀሳብ ስላችሁ ጥርት ያለ ግግም ያለ ሀሳብ መያዝ። ይህንኛው ያንቀላፋ ሰውስ ደመነፍሳዊ ሀሳብ አእምሮ ውስጥ ሁሉም አይነት ሀሳብ ይመላለሳል። አንኮንሽየስ እንደ ቀድሞው ሴቶ ይደፋል፣ ይፈታል፣ ያገባል፣ ይወልዳል፣ ይሮጣል፣ ቲክቶክ ላይ ይገባል። አእምሮው ላይ ኢማጂን አያደርግም። ሀሳብ ጥር ታስባላችሁ። ሜንታል አክቲቪቲ ቲንኪንግ አይደለም። ቲንኪንግ ጥቂት ጠቃሚ ሀሳብን አጉልቶ በአእምሮ ውስጥ ማንገስ ነው። ልብ ላይ ምንድን ነው ያለው? አላህ ሊሰጥ እያየ ነው። ምነው ፈልገው ደሃ ነኝ፣ ድህነትን ይሰጣል። ሰው አያደኝም፣ የማይወድ ሰው ይመጣል። ልብሳችሁን የምትጠብቁትን ያልኩ አእምሯችሁን አጠብቁ። ስልካችሁን የምትጠብቁትን ያልኩ አእምሯችሁን አጠብቁ። የምትበሉትን የምትጠብቁትን ያል ስንቴ ምግብ ከመብላታቸው ፊት እጃችሁን ትታጠባላችሁ? አፈር ለሚሆን አይናችሁን ታጡታላችሁ፣ ሀሳብ እያስገባ ጆሮአችሁን ታጠራላችሁ፣ ሀሳብ እያስገባ ድዩ። በጣም ጥቂት ሰው ነው የሚያደርገው። ከምታዩትና ከምትሰሙት ተቆጠቡ። የማትቆጠቡ ሰዎች ኮንግራጁሌሽንስ፣ ይመቻችሁ። ኖራችሁ ተሰቃይታችሁ አይታችኋል። ስቃዩ እንደ ዶላሩ እየጨመረ ይመጣል። ሌላኛው ፍርሃትና ጥርጣሬ ውስጣቸው ላይ አለ። ከበስተጀርባቸው ያለው የአምላክ ኃይል በእምነት እንደሚሰራ ስላልተነገራቸው በጣም ይጨነቃሉ። ክብራትና ክብራን፣ ጥርጣሬና ፍርሃት የሰው ልጅ ጠላት ነው። እጠራጠራለሁ፣ እፈራለሁ አላችኋችሁ? ግን አይ ፋይት። ለምንድን ነው ግን የምጠራጠሩ? ዳትስ ማይ ኮስችን። ለምን ያሰብኩትን አላደርግም? ወይኔ የሰው ልጅ እኮ ያለንብን ወጥመድ እኮ ነው ያለብን። ወጥመድ ስላችሁ በጣም ወጥመድ። እኔ ውስጥ ከኔ አገንስት የሚሰራ አእምሮ አለኝ። እኔ ወደ ቀኝ ስል ወደ ግራ የሚጎትተኝ አትችልም፣ አስቀያሚ ነህ፣ ሰው አይወድም ይለኝ እኮ አለ። አያችሁ፣ ለፍርሃት እኔ ማሰብ አይጠበቅብኝም። ዲፎልት ነው፣ ራሱ ይፈራል። ዳትስ ዋይ ብዙ ሰው ዓላማውን የማይኖረው ለምን? መጠንቀቅ ስለሚጠይቅ። ቆም ያለው ብሎ የሚያስብ እንዳይወድቅ ይጠንቀቅ። ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ባቅ ነቅቶ በጠበቀ። ፍርሃት ነው ሌባ፣ ጥርጣሬ ነው ሌባ፣ ጭንቀት ነው ሌባ። በየትኛው ሰዓት ይመጣል? ሜቢ በዜና በኩል ሊሆን ይችላል። ሜቢ ጓደኛ ደውሎ ሊሆን ይችላል። ሜቢ ከትናንትና ታሪክ ሊሆን ይችላል። ፍርሃትና ጥርጣሬ ከመጣ ይሄ ስንፍናና ምቾት ትፈልጋለህ። ገደብ አልባ የአምላክ ኃይል አንተ ውስጥ እያለ ያንተ ሰውነት ትሪክ ያደርግሃል። ኃይልን ጨርሳል፣ ማን ያዟል፣ ረፍተኛ ብላ ጠጣ ይልሃል፣ ያስቆመሃል። ተሰማውና ታርፋለህ። ስቄት ከፈለጋችሁ ስቃይ መምጣት አለበት። አዲሱ ዓመት የስቃይም ይሁን ብዬ እኔ በሬዲዮ አውርቻለሁ። ተናደደብኝ ስንት ሰው። አዲስ ዓመት የስቃይ ይሁንላችሁ። አሜን በለው። መሰቃየት፣ ሰውነታችሁን ማሰቃየት፣ ሰውነታችሁን ምቾት መንሳት፣ ሰውነታችሁን ማቃጠል፣ ማናደድ መንፈሳዊ ኃይላችሁን ወደ እናንተ ያመጣል። ቤተሰባችሁን ማታከብር ሴት የምትፈሩ ከሆነ ራሷ ትመጣለች፣ ጋጠ ወጧ ትመጣለች። ሰላት ሳታውቁ እኮ ነው። ወይኔ ባሌ
ሌላ ሴት ጋር ባል ሄደ እያለች ስትፈራ ባሏ ሄዶ እርፍ። ሰውየው ሰላማዊ የሆነ ሰው እሷ ራሱ ልትቀበሉ አልቻለችም። ለምን? ሁሌ ጸሎቷ እግዚአብሔር ሆይ ባሌን ከሴት አይን አውጣው። እግዚአብሔር ደግሞ አውጣውን አያውቅም፣ ያመጣል። አውጣውን አደም እግዚአብሔር ሆይ ባሌን ሁሌ እኔ ጋር አምጣው፣ ባሌን ሁሌ ከኔ ጋር አድርገው ብትልና ያደርግላታል። ምክንያቱም ዘማይንድ ዶንትን አያውቅም። ገብቶሻል? ባላለሽ ባልሽን እንዳታስቢው። አሁን እነግርሻለሁ። እናንተ ሚስትም ካላችሁ ባለም ካላችሁ እንዳታስቡ፣ አንቺም እንዳታስቢ። እሺ እንዳታስቢ ባልሽን፣ አሁን እንዳታስቢ፣ እኔም ብቻ አስቢ። አላሰብሽም ባልሽን? እሱን ነው ይሹ እንደ ሳቁን፣ ደስታውን፣ አንዳንድ የሚቆጣውን በቃ የሚያቃጥልሽም ከሆነ ምክንያቱም ዘማይንድ ዶንትን አያውቅም። አዳምና ሔዋን አትብሉ ስለተባለ እኮ ነው መብላት የመጣ አእምሯቸው ላይ። ቤታችሁ ሰራተኛ ካለ አንቺ ዘይቱን አታበላሽ ከምትያት፣ ዘይቱን ምንድነው ዝም ብለሽ የምታጠፊው ከምትያት፣ ቴል ሄር ሳምቲንግ እንድታደርግ ማለት ነው። ቤቱን ቆሻሻ ታድርጊ ከምትያት ቤቱን አጽጂው በያት። እንዲሁም ቤቱን በጣም እንድታጸዳ ከፈለግሽ ከባለሽ ጋር ቁጭ ብለሽ የዚች ልጅ ቤት አጸዳድ እኮ በጣም ይገርማል። ምን እያረግሽ እንደሆነ ልንገርሽ። የእሷ አእምሮ ውስጥ ኢማጂኔሽን እየጨመርሽ ነው። 2 3 4 ካልሽ ልጅቱ ራሱ አታውቀውም። ይዛ ግድግዳውን ምኑን መስኮት እያጸዳች ነው። እኛ ግን እኔን ጨምሮ we are focused on the negative thing። ኔጌቲቭ ነገር ላይ እናተኩራ። የልጆቻችን ማለት ነጋዴ ከሆናችሁ ደንበኞቻችሁን ኢማጂን ማድረግ አለባችሁ። የእናንተን ብራንድ ደንበኞቻችሁ የእናንተን ብራንድ ኢማጂን ካላደረጉት፣ ደንበኛ መያዝ ከፈለጋችሁ ኢማጂን ያርጉት የእናንተን ብራንድ። እነ ናይኪ የዓለም ዋንጫ ላይ ስንት ቢሊየን ብር አውጥተው ስፖንሰር የሚያደርጉት ለምን ይመስላችኋል? ብሩን ለማግኘት ነው። እኔ እነሱን ኢማጂን ካላረኩኝ እነሱን አልገዛም። ዓለም ሲኒማ የሚል ነገር አለ እዚህ ጋር። ዓለም ሲኒማ የሆነ ሰው ሲኒማ ከፈለገ ዓለም ሲኒማ ይመጣል። ማስታወቂያ አለ። ለምን? ኢማጂን ሲያደርግ ነው ሰው ፊል አድርጎ ከኪሱ ገንዘብ የሚያወጣ። ይሄን ብራንዶች ያውቃሉ። እናንተ ለምን አታውቁ? ስለዚህ ሁኔታችሁ መጥፎ ከሆነ ሁኔታችሁ ለምን ብላችሁ ጠይቁ። ሁኔታው ይላል መጽሐፉ ላይ ሰውየውን ያጋልጠዋል። ሰውየው በልቡ በጎ ሐሳብና ስሜት እምነት ካለው ከፈጣሪ ጋር ከሆነ ሁኔታው ይስተካከላል። ሰውየው መጥፎ ሐሳብ ስሜትና ድርጊት ካለው ሁኔታው እየተበላሸ ይመጣል። እኔ የምፈልገው ሁኔታ ምንድን ነው? መጀመሪያ ሁኔታውን ጠይቁት። ወደ ኋላ ሪቨርስ ኢንጂነር አድርጋችሁ ወደ ሐሳብና ወደ ስሜት ለመሄድ ለብቻችሁ ቁጭ በሉና እኔ የምፈልገው ሁኔታ ምንድን ነው ብላችሁ ጠይቁ። ክብራትና ክብረን ዘርዝሯቸው። ገባችሁ? እናንተ የምትፈልጉትን ሁኔታ አሁን ወደ ኋላ ተመልሰን የሁኔታችሁን ሐሳብ ስሜትና ተግባር እንድንፈጥር እናንተ ይህን ቁጭ ብላችሁ ማወቅ መቻል አለባችሁ። ማውራት በጣም ቀላል ነው። መኖር፣ መረዳት፣ መተግበር ኃይሉ እናንተ ውስጥ ነው ያለው። ለብቻችሁ ቁጭ በሉና ጠይቁት።